ቦታ እንግዲህ በዚሁ በአዲስ አበባ በቦሌ አራብሳ ቤዛዊት ማርያም የሚገኝ ቦታ ነው። ከ60 በላይ መውለድ አትችሉም የተባሉ እናቶች ሁሉም በልጅ የተባረኩበት ተአምረኛ ገዳም። ይህ ቦታ ጨሪ ዋሻ ቤዛ አማኑኤልና ቤዛዊት ማርያም ገዳም ይባላል። ይህ ቦታ የተገኘው በጅብ አመልካችነት ሲሆን አባቶቻችን እንደነገሩን አንድ ግለሰብ በዚህ አካባቢ ጋዜጣ በማንበብ ላይ እንዳለ በጅብ አመልካችነት ይህን ድንቅ ስፍራ ሊያገኝ ችሏል። በዚህ ገዳም የሙሴ ጸበልን ጨምሮ 42 ጸበላት ይገኛሉ። በዚህ ስፍራ ተንሳፋፊ ድንጋዮች መድረሻው የማይታወቅ አምሳለ ሲኦልን ጨምሮ ብዙ ፈውስ እየሰጠ የሚገኝ የዮርዳኖስ ጸበል ይገኛል። ይህ ፈዋሽ የዮርዳኖስ ጸበል በጌታችንና መድኃኒታችን ኢየሱስ ክርስቶስ የተጠመቀበትን ስፍራ የዮርዳኖስን ወንዝ ምሳሌነት ያለው ሲሆን ጸበሉን ለመጸበል በደረጃ ቁልቁል ወርዳችሁ ገንዳ ውስጥ እየጠለቃችሁ የምትጠመቁበት ታምራዊ ቦታ ነው። ይህ ዋሻ ጥንታዊና ብዙ ቅርሶችን በውስጡ ይዟል። ጥንታዊ መጽሐፍትን የያዙ ጉድጓዶችን እንዲሁም የአባቶች ከሪትና የድንጋይ ወፍጮን ጨምሮ ብዙ ቅርሶች ተገኝተውበታል። በተጨማሪም በቀደሙ አባቶችና እናቶች ሲገለገሉበት የነበረ ባለ 2 ፎቅ ዋሻ፣ ከ33 በላይ የበዓት ዋሻ፣ ከ27 በላይ የድንጋይ ጎተራዎች፣ የቅዱሳን መካነ መቃብራት ያልተደረሰባቸው የውስጥ ለውስጥ ዋሻ መንገዶች እና የተለያዩ የዱር እንስሳት የሚገኝበት ቦታ ነው። ኦርቶዶክስ የሆናችሁ ይህን ቪዲዮ ለሁሉም እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ኮመንት ላይ ለደጅ ሻብኪን ብላችሁ ጻፉ።